ገባሽ አይደለም? መብላቱ ካልቀረ ቤተሰብሽ ይብላ፣ እናትሽ ትብላ፣ አባትሽ ይብላ። አሳድገውሻል አፈርድም ይበልተው። አንቺ ግን ለማንም ጎረምሳ ያውም ያጥረገረገ የኔ ማር የኔ ፍቅር ለሚልሽ ታበያለሽ። ይብሉ ፋሚሊሽ አሳድገውሻል፣ ቢበሉ አይቆጭም የነሱ። መቶ ባዳ ከሚጫወትብሽ እቃ ከሚጫወትብሽ የሚወድሽ ሰው ገንዘብሽን አይፈልግም፣ ማንነትሽን ነው የሚፈልገው። የሚወድሽ አንቺነትሽን ነው የሚወደው፣ አንቺነትሽን ያከብራል፣ ከአንቺ ገንዘብሽን አይፈልግም። ወንድ ልጅ አንቺን የሚያገባሽ ከሆነ የአንቺን ገንዘብ አይፈልግም። ኪሱ ባዶ ሆኖ ከጓደኛው ተበድሮ መጥቶ ይጋብዝሻል። ወንድ ልጅ ከወደደሽ ማንነትሽን ካየ አይ ራስሽ ተለወጪበት ይልሻል። ገንዘብሽን የሚፈልግ ሰው ግን እየሰደበሽ ገንዘብሽን ይቀበልሻል። ውዴ እውነቴን ነው የምልሽ፣ የሆነ ቀን ይቆጭሻል። አንቺ ዋጋ ከፍለሽ ሽንት ቤት አጥበሽ፣ አንቺ ማንም ሰው እየተሳደበሽ፣ ቤተሰቦችሽ እየናፈቁሽ፣ አገርሽ እየናፈቀሽ፣ መዳም 24 ሰዓት ጮዋብሽ፣ እንቅልፍ አተሽ የሰራሽውን ገንዘብ እንዴት ለመስጠትሽ እንዴት አስቻለሽ? እኔ እኮ እዚች ጋር ቁጭ ብዬ ትንሹም አፉን እየከፈተብኝ ትልቁም አፉን እየከፈተብኝ ጤነኛውንም እብዱንም ሁሉንም እያስተናገድኩኝ እዚህ ጋር ቁሜ 1 ብር ለሰው መስጠት ምን ያክል እንደምሳሳ ልነግርሽ አልችልም። ለምን ዋጋ ከፍዬበታለሁ። ላቤን ጠብ አድርጌ ስራብ የደረሰልኝ የለም። እኔ ልንገራችሁ ከዱባይ ኢትዮጵያ ገብቼ የመመለሻ ገንዘብ 15,000 ብር ጎሎኝ እኔ ኤርፖርት ተንገላትቼ አውቃለሁ። 5 ብር ካርድ የሚሞላልኝ ሰው አጥቻለሁ። ነገ አንቺ ኬትም ገብተሽ 5 ብር ካርድ የሚሞላልሽ የለም። የ5 ብር ካርድ ተምለምኛለሽ። ትላንትና 100,000 ብርና 200,000 ብር የላክሽለትና ትላንትና አይፎን ስልክ ገዝተሽ ያስሸከምሽው ሰው 15,000 ብር መመለሻ አይሰጥሽም። ለራስሽ ያለሽው ራስሽ ነሽ። ወንድ ልጅ እንዳትቀልቢ። ወንድ ልጅ ይሰጣል እንጂ አይቀበልም። ወንድ ልጅ ከሴት የሚቀበል ከሆነ እሱ ራሱ ሴት ነው። ወንድ ልጅ እንኳን ሌላ አይደለም ስራ ፈልጎ አጥቶ ሴት ልጅ አምጥቶ ስታበላው በጣም ነው የሚሸማቀቀው። በጣም ነው የሚሸማቀቀው ወንድ ማለት ነው። ይሄ ሴታ ሴት ወንድ ሲጀመር ባል ሊሆን አይችልም። የልጅ አባት አይሆንም ሴታ ሴት። ወንድ ልጅ ጀግና ሲሆን ነው ሀገሩን የሚጠብቀው። ጀግና ሲሆን ነው ሚስቱን የሚጠብቀው። ጀግና ሲሆን ነው ለእናቱ መከታ የሚሆነው፣ ለእህቱ መከታ የሚሆነው። አንቺ ማን ስለሆንሽ ነው እንደዚህ ብሎ እየተሳደበሽ የኔ ፍቅር ላለሽ ሰው ገንዘብ ምልኪ? ሰው እኮ ለገንዘብ ብሎ እኮ ገንዘብሽን ፍለጋ